ብዙ እናቶች ከወሊድ በኋላ የሚያደርጉት ትልቅ ስህተት የምግብ መጠንን በጣም መቀነስ ነው ወይም ከባድ የአካል ብቃት እንቅስቃሴዎችን ወዲያውኑ ይጀምራሉ። ይወለዱ በኋላ የሚኖራቸው ቦርጭ የስብ ሳይሆን የዳያስታሲስ ሬክታይ ወይም የሆድ ጡንቻዎች መራራቅ። እርግዝና ወቅት የሆድ ጡንቻዎች ለጽንሱ ቦታ ለመስጠት ወደ ጎን ይራራቃሉ። በዚህ ጊዜ መደበኛ የሆድ ስፖርቶች እንደ ሲታፕ የሆድ ጡንቻዎችን የበለጠ እንዲራራቁ ያደርጋቸዋል። በቅርቡ ወልደው ጡት እያጠቡ ከሆነ ከወሊድ በኋላ የሆዶ ቅርጽ መቀየር፣ የታችኛው የሆድ ክፍል ማንጠልጠልና የድሮ ልብሶቹ አለመሆን አሳስቦታል። ብዙ እናቶች ከወሊድ በኋላ የሚያደርጉት ትልቅ ስህተት የምግብ መጠንን በጣም መቀነስ ነው ወይም ከባድ የአካል ብቃት እንቅስቃሴዎችን ወዲያውኑ ይጀምራሉ። ይህ ማድረግ ወተት ምርትን በከፍተኛ ሁኔታ ይቀንሳል፣ ሰውነት ድካም ያመጣል፣ እንዲሁም ሰውነታችን ስብ እንዲያከማች ያደርጋል። ሰላም ጤና ይስጥልኝ፣ ፋርማሲስት ህይወት ነኝ። እንኳን ወደዚህ ቪዲዮ በሰላም መጣችሁ። ስለ ድምጼ ጥራት በጣም ይቅርታ ጠይቃለሁ፣ ትንሽ ጉንፋን ይዞኝ ነው። ዛሬው ቪዲዮአችን ከወለዱ በኋላ የወተት መጠን ሳይቀንስ የሆድ ጡንቻዎቻችን ሳይጎዱና ሆርሞናችን ሳይዛቡ ቦርጫችንን በደህንነት ለማጥፋት የሚረዱ ሳይንሳዊና ተግባራዊ መፍትሄዎችን በዝርዝር እንመለከታለን። ደረጃ 1 የጡት ማጥባትና የስብ የማቃጠል ሳይንሳዊ ሂደት። በመጀመሪያ በሰውነታችን ውስጥ በተፈጥሮ የሚካሄደውን ሂደት እንረዳ። የጡት ወተት ማዘጋጀት ከፍተኛ ካሎሪ ይጠይቃል። ልጅን ሙሉ በሙሉ ጡት ማጥባት በቅንጣት በሁለት ቀን ውስጥ ከ300 እስከ 500 የሚደርስ ተጨማሪ ካሎሪ ያቃጥላል። ይህ ደግሞ ከ40 ደቂቃ የአካል ብቃት እንቅስቃሴ ጋር እኩል ነው። ከዚህ በተጨማሪ ጡት በሚያጠቡበት ጊዜ ኦክሲቶሲን የተባለ ሆርሞን ይመነጫል። ይህ ሆርሞን ማህፀን ወደ ነበረበት የቀድሞ መጠን ፍጥነት እንዲመለስ ይረዳል። ነገር ግን ብዙ እናቶች ጡት እያጠቡ ክብደት ሊጨምሩ ይችላሉ። ለምን? የረሃብ ስሜት መጨመር። ፕሮላክቲን የተባለ የወተት አዘጋጅ ሆርሞን የምግብ ፍላጎትን ይጨምራል። ያልተመጣጠነ ካሎሪ መውሰድ። ከልክ ያለፈ የረሃብ ስሜት ስለሚኖር በቀላሉ የሚፈጩ ጣፋጭ ነገሮችንና ካርቦሃይድሬቶችን አብዝቶ የመመገብ ዝንባሌ ይኖራል። ደረጃ 2 የወተት መጠን ሳይቀንስ የሚደረግ ትክክለኛ አመጋገብ። የወተት መጠንና የሰውነቱን ክብደት ለመጠበቅ በቀን ከ1800 እስከ 2200 ካሎሪ ማግኘት ያስፈልጋል። ነው ሚስጥር የምግብ መጠን መቀነስ ሳይሆን የሚመገቡትን የምግብ አይነት መምረጥ ነው። ፕሮቲንና ፋይበር ያላቸው ምግቦች ማብዛት እንደ እንቁላል፣ ምስር እና ጤፍ፣ ጥራጥሬዎች፣ አጃ ያሉ ሙልሎችን መመገብ። ፕሮቲንና ፋይበር ፍጥነት የመጥገብ ስሜት ስለሚሰጡና የሆድ አካባቢ ስምን እንዳይከማች ይከላከላሉ። የተዘጋጁ ጣፋጭና የታሸጉ መጠጦችን ማስወገድ። የተዘጋጁ ስኳርና የለስላሳ መጠጦችን፣ እነዚህ ነገሮች ኢንሱሊንን መጠን በማንሳት ስብ ከሆድ አካባቢ እንዲከማች ያደርጋል። በቂ ውሃ መጠጣት። የውሃ ማነስ የወተት ምርትን ከመቀነሱም በላይ የሰውነትን ስብ የማቃጠል ፍጥነትን ያዘገያል። በቀን ከ2.5 እስከ 3 ሊትር ውሃ መጠጣት ይመረጣል። ደረጃ 3 የሆድ ጡንቻዎች መራራቅ ወይም ዳያስታሲስ ሬክታይ እና ህክምናው። ብዙ እናቶች ከወለዱ በኋላ የሚኖራቸው የቦርጭ የስብ ሳይሆን የዳያስታሲስ ሬክታይ ወይም የሆድ ጡንቻዎች መራራቅ ሊሆን ይችላል። እርግዝና ወቅት የሆድ ጡንቻዎች ለጽንሱ ቦታ ለመስጠት ወደ ጎን ይራራቃሉ። በዚህ ጊዜ መደበኛ የሆዶች እንደ ሲታፕ የሆድ ጡንቻዎችን የበለጠ እንዲራራቁ ያደርጋቸዋል። ታዲያ ትክክለኛው የአካል ብቃት እንቅስቃሴ ምንድነው? የውስጥ የሆድ ጡንቻዎችን ማጠናከር ወይም ቲቢኤ ኤክሰርሳይዝ። ቀጥ ብሎ መቀመጥ። አየር ወደ ውስጥ ጥልቅ ይሳቡ። አየር ወደ ውጭ በሚያስወጡበት ጊዜ ሆዶን ወደ ውስጥ በጥቂት ሳብ አድርገው ለ5 ደቂቃ ያዙት። ሌላው የፐልቪክስ ፍሎ እንቅስቃሴ። የታችኛውን የዳሌ አካባቢ ጡንቻዎች ለማጠናከር እንቅስቃሴ መስራት የሆድ ቅርጽን ወደ ቦታው ይመልሳል። ደረጃ 4 እንቅልፍ ማጣት፣ ጭንቀትና ኮርቲሶል ሆርሞን። ከወሊድ በኋላ በቂ እንቅልፍ አለማግኘት የተለመደ ቢሆንም ከፍተኛ ጭንቀትና የእንቅልፍ ማጣት ኮርቲሶል የተባለ የጭንቀት ሆርሞንን ይጨምራል። ኮርቲሶል ሲጨምር በሰውነታችን ስብን ሆድ አካባቢ እንዲከማች ያደርጋል። መፍትሄዎቹ ህፃኑ በሚተኛበት ጊዜ አጭር እረፍት መውሰድ። ማታ ማታ ስልክ አለመመልከት። ብርሃን የእንቅልፍ ሆርሞንን ስለሚረብሽ። ከፍተኛና አታካች ስፖርቶችን በጊዜው አለመስራት። ሰውነቱ ልጅውን ለማሳደግ 9 ወር እንደወሰደበት ሁሉ ወደ ነበረበት ለመመለስ ጊዜ እንደሚያስፈልግ ይረዱ። ወለዱ ከ6 ሳምንታት በኋላ ሳምንት 0.5 ኪሎ ግራም መቀነስ ጤናማ እና አስተማማኝ ጉዞ ነው። ለራሱ ጊዜ ይስጡ። ጤናማ ምግቦችን ይመገቡ። እንዲሁም ተገቢውን ቀላል እንቅስቃሴ ያድርጉ። ይሄ መረጃ ጠቃሚ ሆኖ ካገኛችሁ ቪዲዮውን ላይክ ማድረግ፣ ሼር ማድረግ እንዲሁ ለወዳጅ ዘመዶቻችሁ ማካፈል እንዳትረሱ። አመሰግናለሁ።